የምንኖረው በገጠመኝ ነው ወይስ የተጻፈውን ለመፈጸም ነው? እና ዳዊት እንዳለ በመጽሐፍ ራስ የተጻፈውን ፈጽም ዘንድ መጣው። ሆይ የምበላው ብትሰጠኝ፣ የምጠጣው ብትሰጠኝ፣ በጤና ብትመልሰኝ አንተ አምላኬ ነህ። እግዚአብሔር ያዕቆብ የተፈጠረበትን ዘላለማዊ ፕሮግራም ይነግረዋል። ያዕቆብ ግን የጓዳ እንጀራ ለምነዋል። መተላለፍ 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈ ሁሉ ይፈጸማል። ለአሕዛብ አሳልፈው ይሰጡታል፣ ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል፣ ከገረፉት በኋላም ይገሉታል፣ በሦስተኛውም ቀን ይነሳል። እነርሱም ከዚህ ነገር ምንም አላስተዋሉም፣ ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም። እኔ ድንገት ባልሳሳት ልክ በዚህ ቀን ይመስለኛል ወይ ትላንት ወይ ዛሬ ወይ ነገር ነው። ይሄ ነገር እንደምታውቁ ሆሳዕና አለ። ከሆሳዕና በኋላ የጌታን በተነጠፈው ደርብ ላይ ፋሲካን በልተዋል። ያው ከዛ ተያዘ፣ ተሰቀለ፣ ሞተ፣ እሑድ ተነሳ። እነዚህ የስቅለት ሳምንታት የክርስቶስ የመከራው ሳምንታት ወደ ኢየሩሳሌም የሄደበት ታላቁ የሕይወቱ የመጨረሻው ምዕራፍ ነው እና በዚህ ውስጥ የሚያስገርም ነው። ጌታ ኢየሱስ በዝርዝር ይነግራቸዋል። እንዲያውም ወደ 6 ነገር ይነገራቸው። ቃል በቃል ባልለውም በነቢያት የተጻፈ ሁሉ ይፈጸማል። ምንድን ነው የሚፈጸመው? አሳልፈው ይሰጡታል፣ ከዛስ ይዘብቱበታል፣ ከዛስ ያንገላቱታል፣ ይተፉበታል፣ ከገረፉት በኋላ በሦስተኛው ቀን ይነሳል። በኢየሩሳሌም የሚደርስበትን ስቅለትና ሞቱ ብቻ ሳይሆን ዝርዝር የሚደረግበትን ይናገራል። ይህም ሁሉም የሆነው ነቢያት በመጽሐፍ የጻፉት ይፈጸም ዘንድ ነው። ሐዋርያቱ አላስተዋሉም፣ አልገባቸውም። እንዲሁም በ3 ቃል ነው የገለጠው። ምንም አላስተዋሉም፣ ተሰወረባቸው፣ የተናገረው አላወቁም። ጌታ ኢየሱስ ነቢያት ስለሱ የተናገረውን ዝርዝር ሲናገር እነሱ ዝርዝሩን አይደለም ዋናው እንኳ አልገባቸውም። ምንድን ነው የተጻፈ የሚለው ሊፈጸም ይገባል የሚለው ምንድን ነው? ሰማይና ምድር ያህል ተለያይተዋል። ባይገባቸውም ሆን ብሎ የነገራቸው መንፈስ ቅዱስ ሲያልፍ ይገባቸው ዘንድ። በዚህ ምድር የምኖረው በነቢያት ቃል የተጻፈውን ለመፈጸም ነው። የተጻፈውን ያውቀዋል፣ ታውቃላችሁ፣ ያወቀውን ይፈጽመዋል። አስገራሚ ነው። 33 ዓመት ገደማ ቢኖርህም ግን እያንዳንዱ የተወለደበት አንቺ ቤተልሔም ኤፍራታ ከይሁዳ አላፋት አታንሽም፣ ለምን ሕዝቤን የሚጠብቅ መስፍን ካንቺ ይወጣል ተብሎ እንደተጻፈ አይደለም? በ9 ወር አውግስጦስ ቄሳር አዋጅ አወጀ። ማርያምም ዮሴፍም እናቱና ይዞ ወደ ለቆጠራ ሄደ። ለምን? መጽሐፉን ይከታተላል። የነቢያቱ ቃል ይፈጸም ዘንድ ነው። ዮሴፍ ሕፃኑና እናቱን ወደ ግብፅ ይዘይድ። ለምን? ልጄን ከግብፅ ጠራሁት ተባሉ ይፈጸም ዘንድ ነው። ከዛ አርኬላውስ ነግሶ ነበርና ፈሩ፣ ወደ ናዝሬት ሄዱ። አየህ፣ በመንፈስ ቅዱስ በመነዳት ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ቀሚሴን ዕጣ ተጣጣሉበት። ለምን? ቀሚሴን ዕጣ ተጣጣሉበት የተባለው ይፈጸም ዘንድ ነው። የሚገርም ነው። እያንዳንዱ ሰማይ የጻፈውን ኢየሱስ በምድር አወቀው፣ ከዛስ ኖረው። ለሐዋርያቱ ታላቅ ምስጢር ነው የሚነግራቸው። በእርግጥ ለክርስቶስ ነቢያት ተናግረውለት የተጻፈውን እንደኖረው ለእኛ የተነገረ ትንቢታዊ ቃል ወይም የተጻፈ ሰማያዊ መዝገብ አለ ወይ? ዛሬ እሱን ትንሽ እንደ ጨረፍታ ልነግራችሁ ፈልጋለሁ። በእውነት የምንኖረው በገጠመኝ ነው ወይስ የተጻፈውን ለመፈጸም ነው? እና ዳዊት እንዳለ በመጽሐፍ ራስ የተጻፈውን ፈጽም ዘንድ መጣው። ልጄ ሰለሞን በእግዚአብሔር ጣት የተጻፈውን በኦርናው ድማ ላይ የተሰራው ዘንድ ተጠንቀቅ። አንተ ዘካርያስ፣ አንተ ሕፃን ይለዋል አባቱ። በነቢያት እንደተነገረ የነቢዩን መንገድ ትጠርግ ዘንድ ከኃጢአት የሚድኑበትን የጽድቅ ቀን ልትሰጥ ተፈጥረሃል። በ8 ቀን እኮ ነው የሚነግረው ለዮሐንስ። አብርሃም የራሳቸው ባልሆነው ምድር ሕዝብ 400 ዓመት ይገዛሉ። ከዛ ጎበኛቸዋለሁ፣ አወጣቸዋለሁ፣ ማርና ወተት የምታፈስ ምድር አገባቸዋለሁ። እዚህ ያሉት ሕዝቦች ምን ይሆናሉ? ጠቅላላ ይጠፋሉ። ከዛ ምንድነው ፕሮግራም? ከዛማ በዓለም እምብርት በእስራኤል ላይ ይገርማል፣ አሕዛብ ሁሉ በዘርህ እንዲባረኩ ዘላለማዊ ፕሮግራም አለኝ። ከዛስ በኋላ ከሩቅ በእጅ ያልተሰራ ከተማን አሳየው። አይደለም እግዚአብሔር ከሰማይና ምድር በፊት በምድር ሊፈጽመው ያለውን ጠቅላላ ፊልሙን አብርሃም አይቶታል። በድንኳን ቢኖርም አጠቃላይ እግዚአብሔር ፍቃድ ገብቶታል። ሳያውቅም ይኖራል፣ እንደ አብርሃም እያወቀም ይኖራል። ልዩነቱ ከባድ ነው በእውነት። ኢየሱስ በመጽሐፍ የተጻፈውን ፈጽም ዘንድ መጣው። ከጥቂት ቀን በኋላ ይይዙኛል፣ ይገርፉኛል። ይህ ሁሉ አጋጣሚ አይምሰላችሁ፣ ኃይል ስላላቸውም አይምሰላችሁ። አስቀድሞ የተተነበየው ይፈጸም ዘንድ ነው። የሚገርም ነው። መጽሐፍቱንና ሐዋርያቱን ሊያቀራርባቸው የሚፈልገው የኤማውስ መንገደኞች በመዝሙርና በሕግ በነቢያት የተጻፈውን ከማስተዋል የደነዘዛችሁ ወቀሳቸው። ልባቸውን ከፈተ፣ መጽሐፍትን ማስተዋሉ። በመጽሐፍ የተጻፈው ሁሉ ስለዚህ ሊፈጸም አይገባምን? ምንድን ነው መጽሐፍ የሚለው ነቢያት የሚለው አይደለም? በመጨረሻ መጽሐፉና ሐዋርያቱ ሲገናኙ ታውቃላችሁ፣ ምድርን አንቀጠቀጧት። ጌታችን በምድር የኖረው የተጻፈውን ሊፈጽም ነው። ያውቀዋል፣ ያወቀውንም ፈጽሞታል። በዚህ እንድምታ ትንሽ ተናግሬ ግን መንደርደሪያዬ ነው እንጂ ተአምራዊ ለውጥ የመስቀሉ ትሩፋት ያገኛቸው በርጠለሜዎስና ዘኬዎስ ነው ላካፍላችሁ የምፈልገው። እዛው ሉቃስ ወንጌል 18 ላይ ቁጥር 35 ጀምሮ ማለት እና ኢየሱስ የተጻፈውን ያውቀዋል፣ በደንብ ያውቀዋል። ማወቅ ብቻ አይደለም፣ አያችሁ ይኖረዋል። እና ንገስብን፣ ተመችተህናል ጌታ ሆይ ነው ኢየሱስ እግዚአብሔር የላከኝ በእናንተ ላይ እንድነግስ አይደለም። የሚገርም እና
አንተ ነቢይ ከሆንክ ራስህን ግለጥ። ለእናንተ ጊዜ ሁሉ ምቹ ነው፣ ጊዜ ገና ነው። አባቶች ሰዓቱ ደረሰ አይደል? ተልእኮውን ማወቁ ብቻ ሳይሆን መቼና የት ምን ማድረግ እንዲገባው የሚያውቅ ሞዴላችን ኢየሱስ ነው። የተጻፈውን ለመፈጸም ነው የመጣው። ዳዊት ጥቂት ከፊል ነበር ይሄ እውቀቱ። ቤተ መቅደስ ይሰራ ዘንድ ተነሳ። ነቢዩ ናታንም መቅደስ እንድትሰራ እኮ አልተጠራህም፣ ልጅ ሰለሞን ነው የሚሰራልኝ አለው። ለምን? መጽሐፍት የሚለው እሱን ነው። የተፈጠርከው የምትኖረው ቤተ መቅደስ ለመስራት አይደለም። መጽሐፍት ይህን አይልም። ይሄ ያንተ በጎ ምኞት ነው። ተመለሳሉ ታውቃላችሁ። እና ለሰለሞን በእርጅና የነገረውም ሰለሞን ምቹ ሜዳ ላይ መቅደሱን ግጥም እንዳታደርገው እግዚአብሔር ጣት የተጻፈ አየህ፣ በየት እንደምትሰራ ምን እንደምትሰራ ዝርዝር ዲቴል ፕላን ይኸው ሰጠውሃል። እግዚአብሔር አንዱ ታቦት ነው በእጁ የተቀረጸ፣ ሁለተኛ የመቅደሱ ዲዛይን ነው። እንዴት እንደተቀረጸ ባላቅም ምናልባት እነ ናታን ይህን ነገር ከሰማይ ቀዱትን። ሰለሞንም ከሱ በፊትም በኋላም የነበሩ እሱን የሚመስል እንዳይኖሩ ታውቃላችሁ። በጥበብ በብልጥግናና በፖለቲካ እስራኤልን ዳመና ላይ ያስቀመጣት። ለምን ብትሉ ተልእኮውን የተጻፈውን የሚነግር መንፈሳዊ አባቶች በዙሪያው ነበሩ። የተፈጠረልንን ተልእኮ የተጻፈውን እንድናደርገው የተላክንበትን የተሾምንበትን ካገኘነው አለቀ። እግዚአብሔር የልቦናችን አይኖች ያብራል። በእውነት ዝም ብለን በአጋጣሚ እንደምንሆን እንዳናስብ አደራላችኋል። ዮሴፍ ክርር ብሎት ነበር። ምንም ሳላረግ ታስሬያለሁ። ወደ ግብፅ ለምን እንደተላከ አያውቅም አይደለም። እና በልጅነቱ ስለወጣ ሊሆን ይችላል። በግብፅ የተላቀው ሰባ ሰዎችን ወደ ግብፅ እግዚአብሔር ለማምጣት እንደ ድልድይ ሊጠቀምበት፣ የተራቡትን ለመመገብ ታሪክ ሊጽፍበት እንደሆነ አልገባውም። ስለዚህ እስር ቤትና ሰንሰሉ የከበደው ሰንሰሉ አይደለም የከበደው፣ ለምን እንደተፈጠረ አለማወቁን የከበደው። መጨረሻ ሲገለጥለት ልነግራቸው አልችልም የዮሴፍ ታሪክ። እና በቅዱሳት መጽሐፍት እንደነዚህ ያሉ አማድ ሰዎች አሉ። አውቀውት የሚኖሩ ሳያውቁ የሚኖርባቸው ምንም የማያውቁ ብዙ አይነት አሉ። እንደምታውቁ ከኤሳው ፊት ሲሸሽ ያዕቆብ እኔ የአባቶች የአብርሃም የይስሐቅ አምላክ ነኝ። መላእክት በመሰላል ላይ ሲወጡ በመሰላሉ ጫፍ ታየኝ። እኔ የአባቶች አምላክ ነኝ። ምንድነው በሌላ ያለህ ፕሮግራም? አሕዛብ በዘርህ ይባረካሉ፣ እኔ ካንተ ጋር ነኝ፣ ለአባቶች ቃል ኪዳን እንደማልኩ እንዲያደርግልሃለሁ አለው። ይሄ የሰማይ ደጅ ነው አለ። ያዕቆብ የጠየቀውን ይኸው፣ ጌታ ሆይ የምበላው ብትሰጠኝ፣ የምጠጣው ብትሰጠኝ፣ በጤና ብትመልሰኝ አንተ አምላኬ ነህ። እግዚአብሔር ያዕቆብ የተፈጠረበትን ዘላለማዊ ፕሮግራም ይነግረዋል። ያዕቆብ ግን የጓዳ እንጀራ ለምነዋል። መተላለፍ ዘመነት ስንት ነው ጥቂትም ክፉም ነው ያለው ላልተፈጠረበት ላልተላከበት ያልተጻፉ ባሉ ገጾች የተገለጡ ጥቂትም ክፉ ነው እንዳጠይቀኝ። ስለዚህ ያዕቆብ ልብ ብርሃን ያገኘው ታውቃላችሁ እግዚአብሔር እና ሰውን ታግለህ አሸንፈሃል ተብሎ እና ያን የነካው ዕለት በያቦቅ ወንዝ ከዛ በኋላ ነው ያዕቆብ እኮ ያገኘው ጽሑፉ። ከዛ በፊት ግን ለራሔል ነው የኖረው፣ ለበጎች ነው የኖረው፣ ለሀብት ነው የኖረው። ታውቃላችሁ የያዕቆብ ነው እግዚአብሔር ገልጦለት ነበር። ነገር ግን ያዕቆብ ሰማይ የጻፈለትን እሱ በምድር አልኖረውም። ኢቭን ወደ ግብፅ ከሄደ በኋላ ጥቂት ነው ያገኘው። በእርግጥ ብዙ ፍጥነት ቢጨምርም ብዙ ቀናት ግን ከስሯል ማለት ነው። ጌታ ኢየሱስ ግን ለሐዋርያቱ ደጋግሞ ይነግራቸው። ሙሴም እግዚአብሔር እነሱን ነፃ ለማውጣት እንደላከው ወገኖቹ የሚያውቁ ይመስለው ነበር። እነሱ ግን ጌታና ፈራጅ በእኛ ላይ ማን አደረገ አሉት። ሐዋርያት ሥራ ላይ እስጢፋኖስ ነው የተናገረው። እስጢፋኖስ ማለት ሙሴ ያውቃል፣ የፈርዖን ልጅ እንዳልሆነ ያውቃል፣ ጮማና ቀጣይ ንግስና የእሱ ዕጣ ፈንታ እንዳልሆነ ያውቃል። ሕዝበ እስራኤልን ነፃ ለማውጣት እንበረምና ዮካቤድ እንደወለዱት ሙሴ ያውቃል። አብዛኛው ሕዝብ ግን አያውቅም። ስለዚህ የከበዳቸው ፈርዖን ጭቃ እንዲያቦኩ ማስገደዱ ሳይሆን ድምፃቸው ወደ ሰማይ የጮኸው የፈርዖን ልጅ ከብዶባቸው አይደለም። በእውነት ተልኳቸውን ስላላወቁ የእግዚአብሔር ፕሮግራም ከተሰወረብህ ምድር ናስ ነው የምትሆነው። ሙሴም በእነሱ ዘመን እኮ ጭቃ ያቦካል። ብድራቱን ከሩቅ ስላየ ኃይሉ እንደ ንስር ጨመረ እንጂ እነሱ አላጉረመረመ። ለምን? የዘላለሙ ፕሮግራምና ሙሴ ተገናኝተዋል። እነሱ ጭቃ ነው የሚያዩት፣ ሙሴ ግን የዘላለሙን ፕሮግራም ነው የሚያዩት። ልዩነት አለው ልላችሁ በእውነት። እና አንድ ኢዮአታም የሚባል አስገራሚ ትንቢት ተናግሯል። ኢዮአታም በመሳፍንት 9 ላይ ነው የምታገኙት። ጌዲዮን ታሪኩን ታውቃላችሁ። ጌዲዮን ወደ 70 ልጆች ወለደ ከብዙ ሴቶች። እና አንደኛው በተለይ የተወለደው አቤሜሌክ የተባለው ከሴተኛ ዳሪ አይደለም፣ መበለት አይደለም። ቢብሊካል ስሙ ማን ያግዘኝ? ከእውነተኛ ሚስት ያልሆነ አቤሜሌክ የተወለደ ማለት ነው። እና ከእውነተኛ ሴቶች ከሚስቶቹ የተወለዱት አቤሜሌክን አባረሩት። አንተ ከኛ ጋር አትወርስም ብለው ታሪኩን ታውቃላችሁ። እና ቂም ያዘ። ሴኬም የተባሉበትን የመንደሩን ሰዎች አሳምኖ እኔን ብታነክሱኝ እና እባርካችኋለሁ ብሎ ፖለቲካዊ ንግግር አታለላቸው። እና አቤሜሌክም የዚህ የጌዲዮንን ልጆች በአንድ ድንጋይ ላይ 70ውን አረዷቸው ታውቃላችሁ። እና ትንሽ ልጅ ስለነበረ ይሄ ኢዮአታም ሮጦ ተራራ ላይ ቆመ። የሴኬም ሰዎች የእስራኤል ሰዎች እግዚአብሔርን እንደምትሰሙ ስሙኝ አላቸው። ለአባቴ ለጌዲዮን ያደረጋችሁት ወረታ ይሄ ነውን? እሱ ግን ለእናንተ እንዲህ አልነበረም። አሁን ምሳሌ ልንገራችሁ ብሎ 3 ምሳሌ ይናገራል። የዱር ዛፎች ወጡ፣ ወይራን ናና ንገስብን አሉት። ወይራ ምን አለ? ኧረ እባካችሁ የምከበርበትን የወይራ ዘይቴን ትቼ እናንተ ላይ ልንገስን አላደርገውም። እኔ ለንግስና አይደለም የተጠራሁት፣ ዘይት አመነጭ ዘንድ ነው። ትኩረቴ ተልኮዬ ላይ ነው። ማንም በጠራኝ ስፍራዬን አልቀይርም አለ።
ከዛ ዝቅ ብሎ በለስን በእኛ ላይ ንገስ አሉት። ጣፋጭ ፍሬን ትቼ እናንተ ላይ ነግሳለሁ? እኔ ጣፋጭ ፍሬ ላመነጭ እንጂ ለንግስና አልተላኩም አለ። ቶ የራሱ ጉዳይ አሉት። ወይንን ናና ንገስብን አሉት። ጣፋጭ አይደለም መጠጤን ነገስታትና በመቅደስ የሚቀርበውን ትቼ ልንገስባችሁን? አላደርገውም አለ። እሾክ መጡና እሾክን ንገስብን አሉት። ኑና በጥላ ተሰብሰባላችሁ። ከቅባት ከሚጠጣ ከሚበላ አድርጎ ምሳሌያዊ ነገር ነው የነገራቸው። እሾክ ያለ ተልኮና ያለ ስጦታ ገብተሃልና እሳት ካንተ ይውጣ፣ ከሴኬም ህዝብም እሳት ይውጣ፣ እርስ በርስ ተቀጣጠሉ አላቸው። ታሪኩን ስታዩት በእርግጥ እሾክ በእስራኤል ህዝብ ላይ እንደዛ ነው ያደረገው። ለምንድን ያን ምሳሌ ያመጣሁት? በምድር የምንኖረው ለተፈጠርንበትና ለተጻፈልን እንጂ ሰዎች ስለጠሩን አይደለም። በጣም ስኬታማ ምን ሆነው ስለኛ መጽሐፍ የጻፉትን ስናውቅና ስንኖረው ነው። ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን እወቅ፣ ያወቅከውን ትፈጽመው ዘንድ ተጠንቀቅ በሉልኝ። ለእያንዳንዳችን ተልኮ ተሰጥቶናልን? በእውነት ነው ብላችሁ መጽሐፍት የተጻፈበት በምድር ላይ አውቀነው አድርገነውና ጨርሰነው ተፈጸመ ለማለት ሩቅ አገር እንደሄደ ንጉሥ እንደ አቅማችን መክሊት ሰጥቶናል፣ ተልኮ ሰጥቶናል። ሰማይ ያለውና የኛ ኑሮ አንድ ላይ እንዲሆን